ሰላም ጤና ይስጥልን የሜዳው ሚስጥር ቻናል ቤተሰቦቻችን። በዚህ ቻናል አዲስ የሆናችሁ ይህን ቻናል የማታውቁ የእግር ኳስ ሚስጥሮችን፣ የከዋክብት አስደናቂ የታሪክ ጉዞ፣ የሀብት ማማ እና ያልተሰሙ እውነቶችን በየሳምንቱ እናቀርብላችኋለን። በ19 ዓመቱ የዓለም ዋንጫን ያነሳል። በፍጥነት አጋጣሚው ሁሉ ወደ ጎልነት የሚቀይር አሁን ደግሞ በሳንቲያጎ በርናቤው 80,000 ደጋፊዎች ሲያስጮህ አዲስ የሪያል ማድሪድ ንጉስ ኪሊያን ምባፔ። ነገር ግን ከዚህ ሁሉ የብዙ ሚሊዮን ዶላር ውድ ከዝናና ከታላቅነት ጀርባ ያለው እውነተኛ ታሪክ ምንድነው? የፓሪስ አደገኛዋ ቦንዲ መንደር ህፃን እንዴት ያለ እግር ኳስ ውድ ተጫዋች ሆነ? ሀብቱስ ምን ያህል ነው? በግል ህይወቱና በፍቅር ህይወቱ ምን እየተካሄደ ነው? ዛሬ የሜዳው ሚስጥር ቻናል የኪሊያን ምባፔን ያልተሰማ ሚስጥሮች፣ የቤተሰብ ታሪክና አሁን የደረሰበት የሀብት ማማ በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ኪሊያን ምባፔ የተወለደው በታህሳስ 1998 ዓ.ም በፈረንሳይ ዋና ከተማ ፓሪስ አቅራቢያ በምትገኝ ቦንዲ በተባለች የስደተኛ መንደር ውስጥ ነው። የምባፔ የስፖርት ዘረመል ድንገት የመጣ አይደለም። አባቱ ዊልፍሬድ ምባፔ በካሜሮን የመጣ የኳስ አሰልጣኝ ሲሆን እናቱ ፋይዛ ሊያሜር ደግሞ የአልጄሪያ ዝርያ ያላት የቀድሞ ሃንድቦል ፕሮፌሽናል ተጫዋች ነች። የምባፔ ቤተሰቦች ስፖርት ላይ ልዩ ፍቅር ነበራቸው። አባቱ ገና በልጅነቱ የኳስ መሰረትን ሲያስጨብጠው፣ እናቱ ደግሞ በዲሲፕሊን በንግግር ችሎታው ላይ ትልቅ አስተዋጽኦ አድርጋለች። ምባፔ ከልጅነቱ ጀምሮ በክፍል ግድግዳው ላይ የክርስቲያኖ ሮናልዶ ፎቶዎችን ለጥፎ አንድ ቀን ልክ እንደሱ ሆናለሁ እያለ ያለም ነበር። በሞኒኮ አካዳሚ የተቀላቀለው ምባፔ ገና በ16 ዓመቱ የክለቡ ዋና ቡድን ውስጥ በመግባት የቲዮሪ ሄርላንድ ፈጣን የጎል ማግባት ሪከርድ ሰበረ። በ2017 ሞኒኮን የፈረንሳይ ሊግ ሻምፒዮን አድርጎ ወደ ቻምፒዮንስ ሊግ ግማሽ ፍጻሜ ሲደርስ መላው የአውሮፓ አይን በሱ ላይ ጣለ። በመቀጠል በ180 ሚሊዮን ዩሮ ወደ ፓሪስ ፒኤስጂ ተዘዋወረ። ፓሪስ ከኔይማር እና ከሊዮኔል ሜሲ ጋር በጥንድ በመጫወት የሊጉ የበላይ ሆነ። በ2018 የዓለም ዋንጫ ደግሞ ከፔሌ በኋላ በወጣትነት የዓለም ዋንጫ ፍጻሜ ላይ ጎል ያስቆጠረው ሁለተኛው ወጣት ተጫዋች በመሆን ፈረንሳይን የዓለም ሻምፒዮን አደረገ። በ2022 ደግሞ በኳታር የዓለም ዋንጫ ፍጻሜ ላይ በሃትሪክ 3 ጎል አስደምሞ የወርቅ ጫማውን ወሰደ። በ2024 በነፃ ዝውውር በህፃንነት ህልሙ ወደ ነበረው ሪያል ማድሪድ ተቀላቀለ። ምባፔ በአሁን በዓለም እግር ኳስ ከፍተኛ ተከፋይ ከሆኑ ተጫዋች አንዱ ነው። የምባፔ ሀብት መጠን የሪያል ማድሪድ በአመት ከ15 እስከ 20 ሚሊዮን ዩሮ ደሞዝ ያገኛል። ወደ ሪያል ማድሪድ ሲቀላቀል ብቻ ከ100 ሚሊዮን ዩሮ በላይ ፊርማ አባል አግኝቷል። በአሁኑ ወቅት የኪሊያን ምባፔ ጠቅላላ ሀብት ከ180 እስከ 200 ሚሊዮን ዶላር እንደሚደርስ ይገመታል። ከናይክ ከሂውብሎት እና ከኢኤ ስፖርት ጋር ባለው በርካታ የሚሊዮን ዶላር ማስታወቂያዎችን ተጨማሪ ገቢ ያገኛል። የቅንጡ ፌራሪ፣ ኦዲዮ እና ማርሴዲስ መኪኖች አሉት። ምንም እንኳን አሁን የመንጃ ፍቃድ ድራይቭ ላይሰንስ ባይኖረውም በሹፌሮች ይንቀሳቀሳል።
ብዙዎች ስለ ኪሊያን ምባፔ የትዳር ህይወት ይጠይቃሉ። ምባፔ እስካሁን አላገባም፣ ህጋዊ ሚስት የለውም። ነገር ግን የግል ህይወቱ እጅግ ሚስጥራዊ ማድረግ ይወዳል። ቀደም ሲል ከታዋቂ የስፔንና የፈረንሳይ ሞዴሎች ጋር ስሙ ተያይዞ ነበር። ቢሆንም ምባፔ ሙሉ ትኩረቱን በእግር ኳስ ስራው ላይ አድርጓል። በህይወቱ ውስጥ ትልቋና ዋናዋ መካሪ እናቱ ፋይዛ ላማሪ ነች። እናቱ ኤጀንቱ ወካዩ በመሆኗ የገንዘብ ኮንትራክት ውሎችን ሙሉ በሙሉ በላይነት ትመራለች። ምባፔ ሁልጊዜ ቤተሰቤ የእኔ ትልቁ ጥንካሬ ናቸው ይላል። ከቦንዲ ድሃ መንደር ተነስቶ በዓለም እግር ኳስ አናት ያቆጠቆጠው ኪሊያን ምባፔ አሁንም በወጣትነት እድሜው በርካታ ታሪኮችን ለመጻፍ በሪያል ማድሪድ ጉዞውን ቀጥሏል። እስኪ እናንተ ስለ ምባፔ ምን ታስባላችሁ? በሪያል ማድሪድ የወርቅ ኳስ ባላንዶር ያሸንፋል ብላችሁ ታምናላችሁ? አስተያየታችሁን ኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለተጨማሪ የሚያበዱ የእግር ኳስ ታሪኮችንና ሰነዶች የሜዳው ሚስጥር ቻናል ይዞላችሁ ይቀርባል። በሌላ ታሪክ እስክንገናኝ ቸር ሰንብቱ።